ሰላም ሰላም እንዴት ናችሁ? ትናንትና ለመጨረሻ ጊዜ የተደረገው የዓለም ዋንጫ በአውሮፓ ደረጃ ማለት ነው እነ ስፔን እነ ቤልጂየም ያለፉበት ምሽት ነበረ። ትናንትና ቤልጂየም በሰፊ ጎል 7-0 በሆነ መልኩ አሸንፋ የ2026ቱን የዓለም ዋንጫ ቲኬቱን ቆርጣለች ማለት ነው። የትናንትና ጨዋታ ላይ በጣም እጅግ የማንቸስተር ሲቲው ጀርሚ ዶኩ የትናንትና ጨዋታ ላይም እጅግ የሚገርም ብቃት ሲያሳይ ነበረ። አንድ ጎል አሲስት አረገ። 2 ጎል ደግሞ በእጅግ በጣም የሚገርም አጨራረስና ብቃት 2 ጎል አስቆጥሮ ሬቱም ከ9 በላይ ሆኖ የጨዋታው ኮከብ ሆኖ አምሽቷል። በትናንትና ጨዋታ ማለት ነው ጀርሚ ዶኩ። ሆኖም ግን ቤልጂየም አልፋለች ለ2026። ኬቨን ደብሩይነ ተጫዋቾቹን ሲያበረታታ ነበረ፣ በዊልቸር እየሄደ ማለት ነው። በጉዳት እንደሌለ ሁላችሁን እናውቃለን። ያው ያ ወርቃማ ትውልድ እያለቀ እንደሆነ ባለፈም ነግሬያቸዋለሁ። የትናንትና ጨዋታ ትፈተናለች ብዬ ገምቼ ነበረ። የመጨረሻ ጨዋታ ስለሆነ በሙሉ ብልጫ ከጨዋታው ብልጫ ጋር ከጎል ደርዘኑ በላይ አግብታ አሸንፋ ቀጥታ አልፋለች ማለት ነው። ስፔን ደግሞ ከቱርክ ጋር 2-2 ወጥታ እሷም በቀጥታ አልፋለች በ16 ነጥብ ማለት ነው። ቱርክዬ ፕሌይኦፍ ውስጥ ገብታለች ማለት ነው። አሁን ስሟ ተቀይሮ ድሮ ተርክ የምትባል አሁን ቱርክዬ ናት የምትባለው። ያና አርዳ ጉለር ቻናን ኦግሉ ቡድን ማለት ነው። ቱርክዬ በፕሌይኦፍ ተጫውታ የምትገባ ትሆናለች። በጣም እጅግ የሚጠበቅ ፕሌይኦፎች ብዙ አገራቶች አሉ። ከነሱ ውስጥ 4 ጊዜ የዓለም ዋንጫን ያሸነፈችው ኢታሊም በፕሌይኦፍ ተጫውታ ነው የ2026 ማለፏን የምታረጋግጠው ማለት ነው። እስከዛ እንግዲህ በጣም ከባድ ነው ለጣሊያን ብሔራዊ ቡድን። ከ2022 አላለፈችም። የ2018 2014 ብቻ ነው እስከዛ በኋላ አላለፈችም ጣሊያን። ዘንድሮም ደግሞ በጣም ከባድ ነው የጣሊያን ብሔራዊ ቡድን። ግን በፕሌይኦፍ ደግሞ ምናልባት እድሏን የምትሞክር ትሆናለች ማለት ነው። ቱርክዬም እንደሱ በፕሌይኦፍ የሚጫወቱ ብዙ ቡድኖች አሉ ማለት ነው። ከአፍሪካም አንድ ቲም ትቀራለች። ያቺ ሪፐብሊክ ኦፍ ዲሞክራት ኮንጎ ከትናንትና ወዲያ እንደነገርኳቸው ማለት ነው። እሷም በፕሌይኦፍ ተጫውታ ናት አፍሪካውን 9 አገራትን ታሳትፋለች በቀጥታ። ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ፕሌይኦፍ ተጫውታ የምትገባ ከሆነ ደግሞ ለመጀመሪያ ጊዜ በአፍሪካ አጉር 10 አገር የምታሳተፍ ትሆናለች ማለት ነው። አፍሪካ ኮንቲነንት ማለት ነው። ያው እናነሳለን አፍሪካ ምን ያክል ሪከርድ አላቸው በዓለም ዋንጫ የሚል እናነሳለን። ግን ሆኖም ዘንድሮ የተሳትፎ ቁጥር እጅግ በጣም ጨምራለች ማለት ነው። ከዚህ በፊት 5 አገር ነበረ አፍሪካ የምታሳትፈው። አሁን ግን የ10 የማሳተፍ እድል አላት ማለት ነው። ያቺ እድል ያላት ሀገር ደግሞ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ናት ማለት ነው። እንግዲህ ቀጥታ ያለፉት ሀገራቶች ታውቋል ማለት ነው። በ2026 በሜክሲኮ፣ ካናዳ እና ዩኤስኤ አሜሪካ ታላቁ አሜሪካ ናቸው የሚያዘጋጁት ማለት ነው። እነሱ 3ቱ ቀጥታ አልፏል። ካናዳ፣ ሜክሲኮ፣ ዩኤስኤ አልፏል ማለት ነው። ከኤሽያ ደግሞ እንዲሁም ጃፓን አልፋለች። ኒውዚላንድ፣ ኢራን አልፋለች ማለት ነው። አርጀንቲና እንደውም የ2022 ዓለም ዋንጫ ሻምፒዮን ናት። አርጀንቲናም ከላቲን አሜሪካ በቀጥታ አልፋለች ማለት ነው። ሌላው አገር ኡዝቤክስታን ናት። ብዙዎቹ እቺ ሀገር ብዙም አትታወቅም። የምታውቁት ከሆነ የማንቸስተር ሲቲ ተጫዋች
አብዱልካድር ኩዛኖቭ የሚባል አምና በጥር ዝውውር ያመጣቸው የማንቸስተር ተከላካይ ይገኝበታል ማለት ነው። እቺ ኡዝቤክስታን እሷም አልፋለች ማለት ነው። ሌላ ሳውዝ አፍሪካ ናት። ከትናንትና ወዲያ እንደነገርኳችሁ ሳውዝ አፍሪካ በአፍሪካ ጥሩ ትልልቅ ክለቦች አሏት። እንደና ማሚሊደ ሳንዳውስ ክለብ አላት። ስለዚህ ጥሩ እንቅስቃሴ ታደርጋለች ብለን እንጠብቃለን። ሌላ ሀገራቷ ጆርዳን አልፋለች። አውስትራሊያ፣ ብራዚል የ5 ጊዜ የዓለም ሻምፒዮና ብራዚልም አልፋለች። ኢኳዶር አልፋለች። ዩራጋይ የ1 ጊዜ የዓለም ዋንጫ አሸናፊ አልፋለች። ኮሎምቢያ አልፋለች። ፓራጓይ፣ ሞሮኮ፣ ቱኒዚያ ከአፍሪካ ናቸው እነኚህ። ኢጅፕት፣ አልጄሪያ፣ ጋና፣ ኬፕ ቨርዴ እና ሳውዝ አፍሪካ ናቸው ማለት ነው። ካታር፣ እንግላንድ፣ ሳውዲ አረቢያ፣ ኮትዲቫር፣ ሴኔጋል እና ፈረንሳይ ናቸው ቀጥታ ትኬታቸውን እየቆረጡ እስከ ትናንትና ድረስ ማለት ነው። ሌሎቹ ደግሞ እንደ ቅድም እንደነገርኳቸው በፕሌኦፍ ተጫውቶ የ2026 ዓለም በጉጉት የምትጠብቀው የአሜሪካ፣ ካናዳ እና ሜክሲኮ በጥምረት የሚያዘጋጁትን ዓለም ዋንጫ የሚያገኙት ይሆናል ማለት ነው። ሌላው ነገር በዓለም ዋንጫ 8 አገራቶች ናቸው በዓለም ዋንጫ ይሄን ዋንጫ ያገኙት ወይ ደግሞ ያሸነፉት ማለት ነው። ከዚህ ዓለም ላይ ብዙ አገራቶች አሉ። በጣም ትልልቅ አገራቶች በአውሮፓም በላቲንም ትልልቅ ተጫዋቾችን ያስወጡት አገራቶች ያላሸነፉት አገራቶች አሉ። ከና ትልልቅ ተጫዋቾችም ደግሞ አፍርቶ ዓለም ዋንጫ እንኳን መሳተፍ ያቃታቸው አገራቶችም ብዙ አሉ። ላቲን አሜሪካ፣ ደቡብ አሜሪካ እና አውሮፓ ናቸው ይህን ዋንጫ በጣም የተቆጣጠሩት ማለት ነው። አርጀንቲና፣ ብራዚል፣ ዩራጋይ ከላቲን አሜሪካ እነሱ ናቸው ይህን ዋንጫ በተደጋጋሚ ሲያሸነፉ የነበሩት ማለት ነው። እንዲሁም ከአውሮፓ ደግሞ ፈረንሳይ፣ ጀርመኒ፣ ጣሊያን፣ እንግሊዝ አሸንፎታል ማለት ነው። ሌሎች እንደና ስፔንም አሸንፋለች አንድ ጊዜ። ጀርመኒና ስፔን አሸንፏል አንዳንድ ጊዜ። እንግሊዝና ስፔን ማለት ነው አንዳንድ ጊዜ ያሸነፉት። ሌሎች እንደና ቤልጂየም እና ፖርቱጋል የመሳሰሉ አገራቶች ይሄን ክብር አላገኙትም ማለት ነው። እንደ ኔዘርላንድ በጣም ምርጥ ተጫዋቾችን በየጊዜው ታወጣለች ኔዘርላንድ ማለት ነው። እና ሮቤን ቫን ፐርሲ እና አሪያን ሮበን ብዙ ተጫዋቾች እኔም ማቃቸው ራሱ በጣም ኳሊቲ ያላቸው ተጫዋቾች የ2010 ደቡብ አፍሪካ ያዘጋጀችውን ነው ለፍጻሜ የደረሰችው ስፔን። ኔዘርላንድ ከስፔን ጋር ያን ጨዋታ ተሸንፋ ናት ያጣችው። ከዛ በኋላ ደግሞ 2014 ብራዚል ያዘጋጀችውም እንዲሁም በጣም ምርጥ ብቃት አሳይታ በ3ኛ ደረጃን ይዛ ያጠናቀቀች። ከዛ ውጪ ጥሩ ሪከርድ የላትም ማለት ነው። ብራዚል ይሄን ዋንጫ 5 ጊዜ በማሸነፍ ሪከርድ እጇ ናት ያለው። ጀርመን 4 ጊዜ፣ ጣሊያን 4 ጊዜ አሸንፏል ማለት ነው። ብራዚል 1958 ነበረ በመጀመሪያ ጊዜ ያሸነፈችው። ከዛ በኋላ ደግሞ 1962 አሸነፈች። ከዛ ቀጥላ 1970 ሶስተኛ ዋንጫውን ደገመች። 1994 ደግሞ አራተኛውን ዋንጫ አሸነፈች። 2002 ደግሞ የመጨረሻውን ዋንጫ ያሸነፈችው በና ሮናልዲኖ ጎቹ፣ ትልቁ ሮናልዶ የመሳሰሉት በጣም ከዋክብት የተሞላበት ያሸነፉት 5ኛ ዋንጫ ነበረ ማለት ነው ብራዚል። ከዛ በኋላ ብዙ ትውልዶችን ለዓለም አሳይታለች። ኔይማርን፣ ሪካርዶ ካካ አሸንፏል በእርግጥ የመጨረሻውን ዓለም ዋንጫ ማለት ነው። ኔይማርን፣ ማርሴሎ፣ ዳኒ አልቬስ፣ ኦስካር ብዙ ተጫዋች እና ፊሊፕ ኮቲኒዮን ለዓለም አወጣለች ብራዚል።
ግን ዓለም ዋንጫውን ማሸነፍ አልቻለችም ከዛ በኋላ ማለት ነው። አሁንም ትጠበቃለች ብራዚል ማለት ነው። ሌላይቷ አውሮፓ ሀገር ደግሞ 4 ጊዜ በማሸነፍ ትከተላለች ብራዚልን ማለት ነው። ጀርመን ናት 1954፣ 1974፣ 1990 እና 2014 ብራዚል ያዘጋጀችው ሁላችን የምናውቀው በነ ቶማስ ሙለር በጆሃኪም ሎው አሰልጣኝ እየተመራች አርጀንቲናን ለመጨረሻ ጊዜ አሸንፋ የወሰደችው ነበር ጀርመን። በዛ ሰዓት ያሳየችው ብቃት እጅግ የሚገርም ነበር ማለት ነው። እና ሚስት ኦዝል፣ ክሉዜ፣ በረኛው ማኑኤል ኑዌር ብቻ በጣም የሚገርም ቲም ነበራት ጀርመን ማለት ነው። ከዛ በኋላ ጣሊያን ናት 4 ጊዜ፣ እሷም አውሮፓ ሀገር ናት። ጣሊያን 4 ጊዜ ያሸንፋለች 1978፣ 1934፣ 1938፣ 1982 እና 2006 ብዙዎቹ ደግሞ የሚያስታውሱት ያ ዚነዲን ዚዳን ባቲስታ የጣሊያን ተጫዋች መቶት በቀይ የወጣት ማለት ነው የመጨረሻ ፍጻሜ ጨዋታ ነበረ ከፈረንሳይ ጋር ያኔ ነበረ ማለት ነው። ብዙዎች ያስታውሱታል ይህን የዓለም ዋንጫ ፍጻሜ። ሌላው አርጀንቲና ናት። አርጀንቲና የዲየጎ አርማንዶ ማራዶና 2 ጊዜ ወስዷል 1978፣ 1986፣ 2022 ደግሞ በሊዮኔል ሜሲ እየተመራች የኳታር ዓለም ዋንጫን አሸነፈች ማለት ነው። እንዲሁም ሌላው ፈረንሳይ ናት 2 ጊዜ ያሸነፈችው 1998 እና 2018 በቅርቡ ራሽያ ያዘጋጀችውን ማለት ነው። እና ኪሊያን ኤምባፔ፣ አንቶኒያ ግሪዝማን፣ ንጉሎ ካንቴ የመሳሰሉት ተጫዋቾችን ይዛ እና ኦሊቨር ጁሩድ ይዛ ያሸነፈችው ጨዋታ ነበረ። ያን ጨዋታ ክሮኤሽያን ነው ያሸነፈችው ማለት ነው። እንግሊዝ 1966 ነው ዓለም ዋንጫን ያሸነፈችው። ከዓለም ዋንጫውም ውጪ የአውሮፓ ዋንጫ አሸንፋ አታውቅም። እቺ የሊጓ በጣም ዓለም ላይ ቁጥር 1 የሆነው እንግሊዝ ዓለም ዋንጫ ከዛ በኋላ አሸንፋ አታውቅም። ሌሎችም ዋንጫ አሸንፋ አታውቅም ማለት ነው። በየጊዜው ትውልዶቹን ታፈራለች እንግሊዝ ማለት ነው። ግን ማሸነፍ አልቻለችም ከዛ በኋላ ማለት ነው። በቅርብ ጊዜ 2018ም ጥሩ ቶፕ 4 ገብታ ነው የጨረሰችው። የ2022ም መጥፎ የሚባል ጉዞ አይደለም በእነ ሃሪኬን እየተመራች ማለት ነው። አሁን ደግሞ ጀርመናዊ አሰልጣኝ ቀይራ ምን አይነት ውጤት ነው የምታመጣ የሚል በጣም በጉጉት ይጠበቃል ማለት ነው። ሌላው ደግሞ ስፔን ናት 2010 አፍሪካ ለመጀመሪያ ጊዜ ያዘጋጀችውን ያሸነፈችው ቅድም እንደነገርኳችሁ ፈረንሳይን ኔዘርላንድን አሸነፋ ማለት ነው። ከዛ ውጪ ሌሎች ያሸነፉ አገራቶች የለም። ጥሩ የተጓዙ ጥሩ ፐርፎርማንስ ያሳዩ አገራቶች እንዳሉ ማለት ነው። ቅድም እንደነገርኳችሁ እንደና ኔዘርላንድ ቡድን እድለኛ አይደሉም፣ ለፍጻሜም ደርሰዋል ግን ማሸነፍ አልቻሉ ማለት ነው። የዘንድሮ ዓለም ዋንጫ ደግሞ ማን ነው የሚያሸንፍ? እናንተ ደግሞ ግምታችሁን አስቀምጡ። ከአፍሪካ ለመጀመሪያ ጊዜ ታሸንፉ ይሁን የምትሉ ደግሞ ግምታችሁን አስቀምጡ። እንዲሁም ከአውሮፓ ካላትን ማን ማሸነፍ አቅም አላት አሁን ባላት ተጫዋቾች ጥራት ብላችሁ ትገምታላችሁ? በእርግጥ ሲዝኖቹ ገና ነው የ2026 መጨረሻ ላይ ነው ቀጣይ ማለት ነው። ተጫዋቾች ፐርፎርማንስ ማን ጥሩ ስብስብ አለው የሚል ገና ይታወቃል ማለት ነው። ከአፍሪካ ደግሞ ማን ነው ጥሩ ፐርፎርማንስ የሚያሳዩ ብላችሁ ትገምታላችሁ? አሁን ጋና፣ አልጄሪያ፣ ኢጅፕት፣ ኮትዲቫር፣ ሴኔጋል፣ ሳውዝ አፍሪካ፣ ኮትዲቫር፣ ቱኒዚያ እና ሞሮኮ ናቸው ማለት ነው 9ኙ የታወቁት። እናንተ ማናት? ቅድም እንደነገርኳችሁ አፍሪካ ጥሩ ታሪክ የላትም በዓለም ዋንጫ። ያላሸነፉት አንዷ አህጉር አፍሪካ ናት ማለት ናት።
በተደጋጋሚ አውሮፓና ደቡብ አሜሪካዎች ናቸው ሲያሸንፉ የቆዩት ማለት ነው። አሁን ደግሞ ማናት ከአፍሪካ የ2022ቱን ካታር ያዘጋጀችው ማለት ነው። ሞሮኮ በጣም የሚገርም ብቃት አሳይታ እስከ 4 ውስጥ ታሪክ ጽፋለች ማለት ነው። አሁንም ሞሮኮ ያን ብቃት ትደግማለች ብላችሁ ታስባላችሁ የሚል ግምታችሁን አስቀምጡ። በእርግጥ በዛ ሰዓት ሐኪም ዚያች እና ኢልነስሪ ያሲን ቦኖ ያሳዩት እና አሽራፍ ሀኪሚ በጣም እጅግ የሚገርም ብቃት ሲያሳዩ ነበረ። ግን አሁን ያሲን ቦኖም ሳውዲ ፕሮ ሊግ ውስጥ ነው የሚጫወተው እና ኢልነስሪም ተርኪ ሊግ ውስጥ ነው የሚጫወቱት። ሐኪም ዚያች ደግሞ የት እንዳለ ራሱ አይታወቅም፣ ጠፍቷል ማለት ነው። አሽራክ ሀኪሚ ብቻ ላይ ተንጠልጥላ ሞሮኮ ሌላ ትውልድ ይዛ አሁንም እንደባለፈው ታስገርማናለች ብላችሁ ታስባላችሁ ብዬ አስቀምጡ ኮመንታችሁ ማለት ነው። ሌላው ጋና ናት። ጋና በና መሐመድ ቅዱስ ቶማስ ፓርቲን የያዘችው አገር ጥሩ ትጓዝ ይሁን የሚል ግምታችሁን አስቀምጡላችኋለሁ። ጋና የ2010ን በዩራጋይ የተሸነፈችውን ጋና ትደግማለች የሚል ብዙዎች በጉጉት ይጠብቃሉ። አሁን ያላት ትውልድ ጥሩ ነው ማለት ነው። ሌላይቷ የነ መሐመድ ሳላህና ኦማር ማርሙሽ አገር ግብጽ ናት ማለት ነው። ግብጽስ ምን ያክል ትሄዳለች የሚል በጉጉት ለመጀመሪያ ጊዜ ናት። ኬፕ ቨርዴ ለመጀመሪያ ጊዜ ናት የተሳተፈችው። ያው ተሳትፎ ራሱ ለሷ በቂ ነውና ትጓዝ ብዙ ርቀት ትሄድ አትሄድ ብዙ የሚያሳስባት ነገር አይደለም ማለት ነው። ሌላው አገር ናት ሳይዶ ማኒ ቡድን ማለት ነው። ሴኔጋል አሁን እኔ በግሌ ነው አሁን እያሳየች ያለችው ብቃት ጥሩ የምትጓዝ ትመስለኛለች። ከአፍሪካ ጥሩ ስብስብ ነው ያላት፣ መነሳሳት አላቸው በጣም ጄኔሬሽን ላይ ሰርቷል ሴኔጋል እና እኔ ሴኔጋል ጥሩ ትጓዛለች ብዬ ገምታለሁ ካሉት ቡድኖች ማለት ነው። ሰርፕራይዝ የሚያደርገን ደግሞ አይቀርም ማለት ነው። ሌላው ሳውዝ አፍሪካ ናት። ሳውዝ አፍሪካም ምን ያክል ጉዞ ትጓዛለች የሚል እንጠብቃለን ማለት ነው። ከውጪ ፕሮፌሽናል ተጫዋቾችን የላትም እንደነ ሴኔጋል፣ ናይጄሪያ፣ አልጄሪያ የላትም እና ሳውዝ አፍሪካ እኔ ብዙ የምትጓዝ አትመስለኝም። ኮት ዲቫር ናት ሌላቷ አገር የ2023 አፍሪካ ዋንጫ አሸናፊ ኮት ዲቫር። እሷስ ምን ያክል ትጓዛለች የሚል ባለፈው እንደነገርኳቸው በና አማድ ዲያሎ እንዲሁም አንዲግራ ቡድን ተጫዋች ነው የያዘችው አሁን ፕሮፌሽናል ማለት ነው። በተደጋጋሚ በዲዲየር ድሮግባ እና ያያ ቱሬ ተሳትፋለች ማለት ነው። አሁንስ ምን ያክል ትጓዛለች የሚል እጅግ የሚጠበቅ ነው። እናንተ ደግሞ አስተያየታችሁን አስቀምጡ። ሌላዋ ሀገር ቱኒዚያ ናት። እቺ ሀገር ከሴኔጋል ቀጥላ ማንም ሳይጠብቃት እንደ ሰርፕራይዝ እንደምታረገን እኔ ተስፋ አረጋለሁ ማለት ነው። ያላቸው ስብስብ ከውጭም ያላቸው ፕሮፌሽናል ተጫዋቾች አሏቸው ማለት ነው። በፕሪሚየር ሊግ ማናያቸው ተጫዋች ማለት ነው። እሷስ ምን ያክል ትጓዛለች የሚል ይገመታል። ሌላው አልጄሪያ ናት። አልጄሪያ አሁን ሪያድ ማህሬዝ ናት የምትመራ ማለት ነው። ሪያድ ማህሬዝ የነሱ ካፕቴን ነው ማለት ነው። ሳውዲ ፕሮ ሊግ ውስጥ ነው የሚጫወተው እና የሪያድ ማህሬዝ ሀገር ምን ያክል ትሄዳለች የሚል እሱም በጉጉት ይጠበቃል። የእናንተ ግምትስ እንዴት ነው? ዘንድሮ ከአፍሪካ ታሸንፍ ወይ ለፍጻሜ ለመጀመሪያ ጊዜ ሌላ ቡድን ይገባ ይሆን የሚል አስተያየታችሁን አስቀምጡ። ሌላው በቀሪ ሀሳብ ደግሞ እንመጣለን። ቸር ቆዩላችሁ።